ተከታተለ ቴዲያፎ ጎሳይ ማዲንጎ ከሶስቱ ማለት ነው ሶስቱም አይችሉም አንድ ዜማ አለ ሚኪ ጎንደርኛ የሚባለው ሙዚቀኛ ሚኪ ጎንደርኛ እዚህ ጋርም ገብተዋል ድግስ ተደገሰ ግብር ተጣለልሽ ካባ ላይ ቁጭ ብለው እናትና አባትሽ እፉኝ ተሞላ አችም ደስ ይበልሽ እንደዚህ የሚል አይነት ፍሎ አለውና አንቺ በቁም ገዳይ አንቺ ቆንጆ አማላይ ከሁሉም በላይ ምና ኢየሱስ ይሳይ እዚህ ዛ ተመላትሽ ባይን በልቤ ላይ ሰላም እንዴት ዋላችሁ እንዴት አድራችሁ እንዴት አመሻችሁ ሃይ እንዴት ዋላችሁ እንዴት አደራችሁ እንዴት አመሻችሁ በዛሬው ቪዲዮአችን ኤም የተባለ ዘፋኝ አለና እሱ ልጅ ሚካኤል ብዙ ስራዎችን ዘርፎኛል አልበሜን ሙሉ ጨርሶታል ጎሳዬ ተስፋዬ ኢትዮጵያ ውስጥ ዘፋኝ የሚባል ነገር የለም ማለት አቀናባሪም ራሱ የሉም ይያለን ነውና አብረን እናየዋለን ይህንን ቪዲዮ ከተፖስተተ እንኳን 4 አመት ሞልቶታል በአርቲስት ቲቪ ነበር አፕሎድ የተደረገው እና ሙሉ ይሄ 23 ደቂቃ አካባቢ ነው 23 ደቂቃ ሙሉ የሚቆረጥ ነገር እስከሌለው ድረስ ሙሉም ቪዲዮ በሁለት ታይምስ አድርገን እናየዋለን በ12 ደቂቃ እንጨርሰዋለን ይሄንን ቪዲዮ አብራችሁን ቆዩ ታዲያ ቤተሰብ ያልሆናችሁ ሰብስክራይብ ያርጋችሁ ቤተሰብ እንድትሆኑኝ የተለያየ የሙዚቃና ከሙዚቃ ጋር የተያያዙ የሀገራችን ስራዎችን ሪቪው በማድረግ በመጀመሪያ ስሜ ናቲ ትራፕ ባላለው ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ከመጨረሻው ይሄንን ቪዲዮ አብራችሁን ስትቆዩ ይሄንን ስራ ሙሉን አይተን በመጨረሻ ላይ አስተያየት እንጨምርበታለን የራሴ የሚለውን አስተያየት የቱ ጋር ነው የተሳሳተው የቱ ጋር ነው ትክክል የሚለው ነገር በደንብ እናየዋለን አብራችሁን ቆዩ እስከመጨረሻው ይሄንን ቪዲዮ ከላጲስ ጋር ክቡራን ተመልካቾቻችን እነሆ ቅዳሜ 11 ሰዓት ሆኖ ማብያ ማጥያ ፕሮግራማችን ጀምሯል እኔ ላጲስ ነኝ ዛሬ አንድ አዲስ ድምጻዊ ወደዚህ ይላችሁ መጥቻለሁ ኤም ይባላል እስቲ ራስና አዲስ ሰላምታችሁ ሊናችሁ ኤም ይባላሉ ድምጻዊ እሺ አዲስ ድምጻዊ ነው ኤም ይባላል ስሙ እንደሰማ ነው ከዚህ ከአንድ አመት በፊት ኪኒኔ የሚል አልበም አውጥቷል መነጋገሪያ ሆናል ማለት ኪኒኔ ያናት እንደሰንቷ አይባልም ግን ኪኒኔና በዚህ ማሚሉ ጌታሉ የተለያየ ጄነር ያላቸው ሁለት አልበሞች ለቀናል ወንዝ ላይ ነው የሚለቀው እኔ አሁን ለምሳሌ ወንዝ ላይ ኦንላይን የለቀቅነው በዩቲዩብ እና አውታር ወንዝ ላይ ነው የለቀቀው ያላለው ለዛው ዛ ኤም ይባላል በመረክ ሰዎች አሉ እሺ እሺ ባለሳሳት ሁናታ ጋርና ማመን ነው የሚሰራው አስገዳኝ ነው ዲባይ ኡኒ አይ አለ ምን ለምን አልሽ ብዙ ስቱዲዮ ገብቷል እንዲስታይቅ ኤም እኮ በጣም ብዙ ስቱዲዮ ገብቷል ምናምን ብዙ ስራዎች ሰርቷል ምናምን ይሉኛልና ለማሳተም ለማጣክ እንዴ ነው ለማሳተም ማለት ዋናው ነው የሰጠው ነው ማስተር ነገር አይ ሁለት አቀናባሪው አንተና ማመን ነው ሲንጋ አልበሙ የሰሩት ሁለቱ ጋር በዜማ ሚሊዮን እንትና ጋር ማመን ጋር ኪኒ ደግሞ ኔጋ ማለት ነው እዛው ግን ስቱዲዮች አልገቡኝም የሆነ እንዲሁ ደረስ መለስ ለማየት ነው ቢሉ ጋር ሳይኮን ሰርቪስ የጀመርናቸው ስራዎች ነበር ማለት ነው እሺ በዚህ አመት መጨረሻ ባለፈው አመት አልተሳሳት ባለፈው አካባቢ ኪኒ የሚል አልበም አውጥቷል ምናልባት ከኮቪድ ጋር ይገናኛል ኪኒ ተገጣጠመ እንጂ ቀላል ይሰራ አሳብ ስለምንድን ነው ኪኒ ያው ሁላችንም የሆነ አላ ሰው አለ ኪኒ የሚሆነ ማለት ነው ህይወታችን ምትወዳ ሴት ልትሆን ትችላለች ወይም እናት ቤተሰብ ውስጥ ይወርስ እሺ በዛ ዙሪያ እስቲ ነው እናስ ሐሳቡን እንስማው እሺ ማለት ኪኒኔ የሚል አልበም አውጥቶ ነበር በኮሮና ሰዓት ነውና እና እሱን አልበም ተዘርፍ ያለው ይያለ ነው ልጅ ሚካኤል ነው የዘረፈው እንደሚለን ከሆነ ማለት ነው እስኪ አብረን እንስማው ኪኒኔ ማለት ለሰውን ስታገኝ ምናምን ኪኒኔ ከመሜ ፈዋሽ ኪኒኔ ያኔ መድኃኒት ድምፁ ደስ ይላል በጣም ደስ ይላል አሪፍ ለፍቅር ድምፅ ነው ያለው ያኔ መድኃኒት ኪኒኔ እንዲያለ ይላል ማለት ምናልባት በሲዲ ምናምን ብታወጣው ነው ከዛ በሲዲ አሁን ያው አላት የለም ማጮቹ ያጥፋል አይደል ሲዲ ባጃ የለም በሲዲ ሰው በቀላሉ በመንገድ ይለቀቅ ያው አውታር መጣና ገጣን በዛም ለቀናል እና ኦዲዮ ሾው ቴሌግራም ላይ ምናምን ታሩት በዛ ዩቲዩብ ላይ ምናምን ለዛ ነው ቀደም ኢንተርቪው ከመግባታችን በፊት አልበም ሙሉ ተቀምጫለሁ ያልከም ተቀምጫለሁ ነው ሳይሆን አላ ለዜማ አሁን ሂፕ ሆፕ ከስለ ኪኒ ያለው ነው ሂፕ ሆፕ ነው ፍሎ አለ ሁሉም ራፕ ሲያደርግ የራሱ ፍሎ አለ ለምሳሌ በሌሎች ሀገር በጣም ይለያያል ፍሎ እና ራፐር ነው የምታደርገው በፍሎ ቁም ነገር ሲንታ ባለው ፕሮቴስታንት ዘማሪ ፍሎ በጣም ይለማል ራፕ የሚያደርገው ኬኒ ይባላል ምናልባት ካወቀው ማለት ነው ምናልባት እሱ ራሱን ይዞ መጥቷል ጂሚ ኬላሉ ቴዲ ያሉ ራሳቸው ፍሎ አላቸው ፍሎ ነው በቃ ራፐር አለ በጣም ያደርገው እና ከዚህ በፊት አሁን ማውራሽ በቅርብ ይወጣል ነው ፍሎ ማለት እንዴት ነው ልንገራችሁ ፍሎ ማለት የሆነ ራፕ አለ አይደል ራፕ ላይ የሚሰራው ዜማ ፍሎ ይባላል ዜማ ተብሎ ሳይሆን የሚጠራው ሁክ ፓርቱ አለ ሜሎዲ ራፕ የምንለው የሆነች ሁክ ፓርት አለች ሁሌ የምትመላለስ የሆነች አለች አይደል ወይም ሴት በፊቸሪንግ መልክ ምናምን ያስገቡባታል አብዛኞቹ ራፐሮች ማለት ነው እና እሷ ሜሎዲ ራፕ ወይም ዜማን እንላታለን ሁክ ፓርት ሌላኛው ራፕ የሚያደርጉበት ፓርት ደግሞ ፍሎ ተብሎ ነው የሚጠራው እሱን ነው ያለው
ኪኒያው ባለፈው መጨረሻ ላይ አሁን ስለወጡ ባለው ሰዎች በቅርብ ይወጣ እሺ ማይሜት አለ ነው የልጅ ሚካኤል ማለት ኦኬ የልጅ ሚካኤል ልጅ ሚካኤል አስገባም ማለት እሺ አትገባም ማለት እንደ ወጣ ማለት እና የሰሙት ልጆች እና ሙዚቀኞች ምናምን ሰምተዋል እና ሲያገኝ ካንተ የተወሰደ ነው ፍሎ እንዳለ ያንተ ነው ምናምን ሲል ያው ሰሙት በቃ ቁጭ ፍሎቹ እና ኪኒ ራሱ ፍሎን የሚመስሉ አሉ እዛው አሉ ውስጥ ያሉ አሉ እና መቼም ሰምተው ያን ነገር ኮፒ ካላረክ ብለን ይመጣ ይሄንን ስሙኝማ አያችሁታ ማለት ልጅ ሚካኤል አብዛኛው ጊዜ የሆነች ፍሎ አለችው የራሱ የሆነ ፍሎ ብዙ ጊዜ ይደጋግመዋል። ያው እንደምናውቀው አብዛኞቹ ራፐሮች ኢቭንም ከውጭ ያሉት የሆነ ፍሎ አለ የራሱ የሆነ መገለጫ ነው። እሱም ፍሎ ተጠቅመህ የተለያዩ ሀሳቦችን ማቅረብ ትችላለህ። እንደዛ ነው። እስኪ ማለት ይሄንን በኮሮና የመጣው ልጅ ሚካኤል ከዛ በፊትም ዛሬውን ነገ የሚል አልበም እንዳለው ረስቶታል መሰለኝ በ2000ዎቹ መጀመሪያ የተለቀቀና እሱ ደግሞ ስለ ሁለተኛው አልበም ማለት ከሱ በኋላ ኪኒኔ ከሚለው የወጣ ስለሱ ዘፈን እያወራ ነው። እስኪ እናየዋለን። በመጨረሻ ላይ ይሄንን ሁሉ በቃ ማለት ያለውን ነገር ምንድነው ምናምን የሚለው ነገር ሁሉንም አሳያቸዋለሁ። እሺ በማስረጃ ወጣ ስክሪፕት ማድረግ አለብህ ፍሎ አይደል? እሺ ስታርክ መቶ ሺህ የራስ ነገር ክሬት ማድረግ አለብህ። ሊያጋጥም ይችላል አላውቅም ነው በዚህ ደረጃ ላውራ ምንድነው የሙዚቃ እውቀት የለኝም የራፕ ፍሎ በጣም ነው ሰምተህ ኮፒ ካላረክ አይደረግም። እንዴት ሰምተህ ኮፒ ካላረክ በስተቀር አይሆንም። ልጅ ሚካኤል ተዋል ካልኩ ለምሳሌ የኔ ዘፈን ፍሎውን የመጀመሪያ ኪኒ የሚለው አልበም አለ እሱ ፍሎ በቀጥታ ከዛ ተገናኝቶብኛልና ክሬት አድርገው ነው ወይስ ተመሳስሎብኝ ነው ተመሳሳይ ሆም ብሎ ያደረገው ነገር ወጥቷል ማለት ቁጣ በኋላ ምን ታደርገው አይመልስም። ምናልባት ያው እንግዲህ ያው ኪኒ የሚለው አልበም ተምሮ ኮፒ ተደረገው ፍሎች ላሊበላና ናስከ የሰራው ሙዚቃ አለ ፍሎ በሰማው ማለት ነው። ጤና አልበም መጀመሪያ ከሰማው ጤና አልበም ይመጣል መጀመሪያ ብዙዎቹ ሙዚቃዎች መጀመሪያ እንደዛ ሲሉ ነው የሚሰሙት። ያው ምን ማድረጋችን ሞቷል ማለት ምናልባት እኔ እንደ ይመስለኛል የኛ ጎልቶ መጀመሪያ ፕሮሞሽን በደንብ ስላልሰራ ነው ስላልተሰማ ይመስለኛል እሱ ሙዚቃ ይሰማል እና ስላልተሰማ ይመስለኛል አንስቶ ነው እንጂ ቢሰማ ኮፒ አድርጉ እሺ ይተቻለ እና አሁን ግን ሰዎች የኛ ጎልቶ ይታል ቆጣ ስለዚህ ግን አይስሙት ራሳቸው ይፈርዳሉ። ምናልባት እኔ ወደ እሱ የመጨረሻ ሀሳብ ለምን ነበር ምናልባት እኔ ሙዚቃው ሁለቱን ለማወዳደር አቅሙ የለኝም ወይም ኪኒን አልበም በደንብ አልሰማሁትም እንደዚህ ነው ብዬ ለመደመም አልችልም። እንደሱ ሀሳብ ግን ሙሉ ኪኒ ነው ብሏል። ምናልባት ልጅ ሚካኤል አግኝቼ ለማውራት ሞክራለሁ ማለት አንድ ሳይድ ብቻ እንዳይሆን አግኝቼ ለማውራት ሞክራለሁ የሱን ስሜት እንደማጋራቸው ተስፋ አደርጋለሁ። ምናልባት ራፕ ለኢትዮጵያ ወይም ሂፕ ሆፕ ትንሽ ራቅ ይላል ይመስለኛል ማለት ለማህበረሰቡ ጆሮ ማለት ነው የለመድነው ቅኝት አለ በዛ ውስጥ ነው ካልቸራችን እስካልሆነ ድረስ ትንሽ አሁን ሂፕ ሆፕ ጄነር እንዴት ነው ያሬንዲ ረጌ ይሰማል ያው አሁን ሰው ትውልዱ ምናምን ይሰማል አሪፍ ነገር ከሆነ ይሰማል አይደል? እንደውም አሁን ዓለምን ጠቅላላ የተቆጣጠረው ሂፕ ሆፕ አይደል? ድሮ ዜማ ይሰሩ የነበሩ ሙዚቀኞች አለና ወደ ሂፕ ሆፕ ሙቭ አድርጓል አብዛኞቹ ማለት ነው። በቃ ዘመኑ አሪፍ ነገር ከሰራ ማንም ይሰማል እያየነው ማለት ነው ይሰማል ምናምን የኛ ግን ፕሮሞሽን ጥረት ይመስለኛል። ማንም ለምሳሌ ከሂፕ ሆፕ ሙዚቀኛ ኢትዮጵያ ውስጥ ካሉት ማለት አንደኛ ነን ማንም ማድረግ አንደኛ ያደርጋል ማንም ማድረግ ፍሎ እየተቀማ ምናምን እንትን አንደኛ አትልም ይሄን እወደዋለሁ። ያው ከዚህ በፊትም ማለት አይቼዋለሁ የአሌክስ ንጉስ። አብዛኛው ራፐሮች እንደምናየው ከውጭ ሀገርም ብናያቸው ማንም ከማንም አያንስም ወይም አያበላልጥም ታውቃላችሁ። እኔም በበኩሌ ራፕ ላይ እሰራለሁ ብዙ አመቶችን ቆይቻለሁ። እስካሁን በራሴ ማንም የሚችለኝ የለም ብዬ ስለማስብ እረዳዋለሁ። ገባችኋ? ማለት እሱ ማነው ለአንተ አንደኛ ነበር የተባለው ማለት እኔን እዚህ ደረጃ ውስጥ ሳላስቀምጥ መልስ አልሰጥም እያለ ነው። ይሄን አፕሪሼት አድርገዋለሁ ታውቃላችሁ አፕሪሼት አድርገዋለሁ። ስለዚህ አንደኛ ነኝ ብዬ ነው የማስበው። እኔ ራፕ ብቻ አይደለም ጄነር እኔ አሁን ሂፕ ሆፕን እንደ አንድ ጄነር ነው እኔም አንደኛ ነኝ። በዜማ የሚለው አልበም ደግሞ ዜማ ሞደርን ነው አሬንዲ ያለ ረጋ ያለ እንደዛ ያዘ አልበም ይሄ ደግሞ ሂፕ ሆፕ ነው። እኔ ሁለቱንም ምንጩ የምሰራው ማለት ቀጣይም አልበም ሳወጣ እንደዚህ ነው የማወጣው። እስቲ ነው አንድ ሙዚቃ ሰምተን እንመለስና ባለፈው አንድ ደስ ያለ ሙዚቃ ምናልባት ቪዲዮ ሰራ ማለት ለዘፈኖች ምናልባት መስራቱ ጥሩ ነገር ያለው ይመስለኛል። ሰዎች በፊት ምን እንዲለዩ ቪዲዮ ምንድነው አሁን ከአልበሙ ላይ እንዳልበም ነጥቶ ማስቢያለሁ ቪዲዮ በሲንግል ጋር ሌላ ሲንግል ሰርቶ ለመምጣት ማስቢያለሁ ነበሩ ፕሮዳክሽኖች እና ፕሮዲዩስ ማድረግ ነው ያው ሀሳቤም ስላልሆነልኝ አለ አይደል መፈልጋቸው ነገሮች እንደዛም ስላልመጣልኝ ነው እንጂ ልሰራ ነበር። ግን አሁን ከሲንግል ጋር መጣሁ ከዚህ በኋላ ማን ነው ኢትዮጵያ ውስጥ ነው ሙዚቃውን እንመለስበታለን። ማን ኢትዮጵያ ውስጥ አንተ ትልቅ ድምጻይ የምትለው እስቲ ንገረኝ። በጣም ይችላል የምትለው ድምጻይ ነው? ትልቅ ድምጻይ ጎበዞች አሉ ግን ያን ያን ማንም አለ ብዬ አስብ ገና አልተሰራም ሙዚቃ ኢትዮጵያ ውስጥ ሙዚቃ አልተሰራም ገና ሙዚቃ ለዛ ለመምጣት ነው እየሰራቻለሁ። በቃ ኢትዮጵያ ዘፋኝ አለ ለመባል ነው የሚሰራው እስካሁን ማን ታደንቃለህ ግን? አሁን ለምሳሌ አሁን በቴክ ከከሌና አደንቃለሁ እንደውም አደንቀው ብዛት እኔ ሙዚቃ በቃ አሪፍ ሙዚቃ የሚሰራ ሰው አደንቃለሁ። አሪፍ ሙዚቃ እሰማለሁ በቃ አሪፍ ሙዚቃ ነው የምሰማው አሪፍ ዜማ ነው የሚደርሳል። ስለዚህ እንደዛ ነገር ሳገኝ እሰማለሁ። ከዛ ውጪ ግን ጎበዝ ብዬ እንደዚህ በሙሉ ነገር ትመልስልኛለህ? ለምሳሌ ከማይችሉት ነው አንዳንድ ዛሬ ተጠቅቻለሁ። ቴዲ አፍሮ ጎሳዬ ማዲንጎ ከሶስቱ ነው ያለው ሶስቱም አይችሉም። ከባድ ይሄንን ማለት የሆነ ክሬዲት መስጠት አለብህ። አንተ ቅድም አፕሪሼት አድርጌዋለሁ። እኔ ነኝ አንደኛ እኔ ደረጃ ውስጥ ሳልገባ ማለት እከሌ ራፐር ነው አንደኛ ምናምን አይደለም ያለውን ነገር መንገድ እንትን አፕሪሼት አድርገዋለሁ ማለት እሱም የግድ ስለሆነ ማለት ነው።
አሁን ከነዚህ ማለት የራሳቸውን ክሬዲት መስጠት አለበት ነው የምለው እኔ። ጎሳዬም አሪፍ ዘፋኝ ነው። ቴዲ አፍሮም አሪፍ ዘፋኝ ነው። እንደምናውቀው እዚህ ያደረሱበትን ወይ ብናይ በጣም ብዙ ነው የለፉት። ያገኙትም ቀላል አይደለም። በዚህ በቅርቡ ያወጣው ኢትዮሪካ የሚለው ቴዲ አፍሮ ዘፈን አይተነዋል። ዳስጣል የሚለው በ2 ቀን ነበር ከ17 ሚሊዮን በላይ እይታን ያገኘው። ይህንን ሁሉ ደጋፊ ያለው አንተ ከማንም ኮፒ ያደረክ የሚሰራ ሰው ማለት የለብህም። ስለዚህ እየታገልን ያለው በራሳችን ብዙ ምንዛሮች ተዋራ አሁንም እንኳን በእናንተ ወይም በእናንተ መንገድ የምትለው ብዙ ምንዛሮች ተዋራ ራሳቸውን አስተዋውቋል ነው። ገንዘብ ኖሯቸው አይደለም ብዙ ጓደኞች አሉ ማለት ገንዘብ ሳይኖራቸው ያላቸውን አንዳንድ ሰዎች ቀን ስራው ላይ እየሰሩ ሙዚቃ የሚሰሩ ሰዎች አሉ። እነሱ ወጥተዋል ይወጣል ያለ ማለት ቪዲዮ ሰራለ ሲንግል አይደል በቪዲዮ ምናምን እኔ ስመጣ ባልበም ይመጣ ባልበም ይመጣ አልበሜ በቃ ማለት ሰው ጋር ምን ያሳይ ሰምቶታል የትኛው ክለብ ገባ ጂጋል ግን ምንድነው ያው ቪዲዮ ስላሰራ ነው እንደ ቪዲዮ አይደል ቪዲዮ ለምን አይሰራም? ያልበም መስራት ሞዶ ግን ቪዲዮ እንደ ፕሮሞሽን አይደል። ስለዚህ ቪዲዮ ሲሰራ ሙሉ አልበሙ ተከለከለ ምን ያሳስበኝ ምክንያቱም አሪፍ ሰዎች ስለሆኑ ማለት ነው። ሁለቱም አልበም ሙዚቃ ነው የጀመረው ባይ ዘ ዌይ አውቃለሁ እንደዚህ እንደ ኤም ያለ ኮንፊደንስ ያላችሁ ሰዎች እስኪ የት እንዳገኛችሁት ንገሩን። እሺ ዜማ ያኔ እሺ በቃ ጋር በደምብ ሰዓት ሰራለ ውስጥ ስላለ ማለት ነው። ለዜማ ሰው ተታካለ ለዜማ ሰጥቻለሁ እስካሁን ግን ተለጥ ያሉት ዜሞች ማን እስቲ ለምሳሌ አንድ ዜማ አለ ሚኪ ጎንደርኛ የሚባለው ሙዚቀኛ ሚኪ ጎንደርኛ እዚህ ጋርም ገብተዋል። ማብሪያ ማጥፋት እንዳርስ ቴሌቪዥን ሐሳብ እንዳትረሱ ይሄ ሐሳብ የኤም ነው ከቢሎ የሰራ ሙዚቃ ሳብ ማለት ነው። ቢሎ ያቋል እሺ ፖፑላር ነው ማለት ነው። እሺ ሳይተምስ ሳተና ምን የሚዘፈን አሁን ስላሉታ ሐሳቡ ይቀየር የሚችል ነበር። ታይትሉ ስለዚህ እሱ ያሰልግ ዜማ ከማለኛ ይሰራ ነበር። እንደውም ያኔ አሁን ቢሎ ፎቶ ነው የሚሰራው ያኔ እኛ መጀመሪያ ዛክሬት ያለው ነው ባላውጣ ነው እና ሰርተናል። ከተወሰነ ጊዜ በኋላ ለሳምንት አልወጣም እና ከተወሰነ ጊዜ በኋላ ሰሞኑን ሙዚቃ ከዛኛው ሙዚቃ ዳርና ዳር አለ ሙዚቃዎች ከመሃል ተቁጭቁ ወጥቶ እዚህ ላይ ምን የሚዘፈን ሙዚቃ አሁን እሱ ነው ቶማስ ከሚባል ኮሜዲያን ጋር ለኔ መሰለኝ እሱ ሙዚቃ ማለት ጊሏል ነው እሱ ሙዚቃ ሰራው ሌላ ቀናባሪ ነው ግን ዜማው በዛ ነው ተሰለችው ቶማስ ጋር በተለይ ምናልባት ዜማ መሳሰል ሊሆን ይችላል ብዬ አስባለሁ። ዜማ እንዴት ይመሳሰላል? ዜማ ተመሳሳይ ዜማ ትፈጥራለህ። ሀሳብ ራሱ በስንት አንዴ ነው ሊሆን ይችላል። ኪኒኔ ለምሳሌ ብሎ የዘፈነ ዘፋኝ አለ ሐኪም ነሽ አለ ከዚህ ሐኪም ነሽ ሌላ ኪኒኔ ሌላ ኪኒኔ ሐኪምና ኪኒኔ ማለት ኪኒኔ የሚያዘ ይለያያል አይደል? ኪኒኔ ሀሳብ ራሱ አዲስ ነው። ብዙ ሰዎች ሐኪም ከሌለ ኪኒኔ ብቻውን ይሰራል። የራስ ምታት የሰጠው ቁርጥማት ሊያስይዝ ይችላል። አካባቢ ብዙ ኪኒኔ አለ አንዳንዱ ሰው ማለት የተለያዩ ፈጥሮች አሉ። ሐኪም ሊያስፈልግ ይችላል እና ግን አንድ አዲስ አይዲያ ሀሳብ እንኳን ከስንት አንዴ ነው የሚመሳሰለው። የመጀመሪያ አልበም መጠሪያው ነበር የመጀመሪያ አልበም ማለት ከኪኒኔ በፊት ነበር። አሁን ያኛው አልበም ይኸውልሽ መጀመሪያ ያው በዜማ የሚለው አልበም ማለት ነው። በዜማ ነው እሱ በዜማ የሚለው አለ ያለው ታይተል በአንድ ወር ሁለት ወር ልዩነት ነው ከኪኒኔ ጋር ማለት ነው። አንድ ወር ነው ሁለት ወር በሁለት ውስጥ አንድ ነው። ምክንያቱም እኔ የራሴን አቅም ለማሳየት በሂፕሆፕ በዛኛው ጄነር ማለት ነው። ተመልካቾቻችን ዛሬ ትንሽ ለየት ያለ እንግዳ ነው ያጋጠመኝ። በደንብ ፈትኑኛል። እኔ ማውራት እንደማልችል ለገባኝ እሱን ሳይሆን የተለያዩ ቦታ ደውዬ ነበር። ማንተ እውነት ነው። ይሄ በጣም ከባድ መልስ ምት ነው ይዞ የመጣው ማለት ያው ዲስትራክ እየሰራ ነው በልስ በቃ የሆነ ራፕ እያደረገ ይመስላል። አነጋገሩ ራሱ አይችለውም። የሆነ ጋዜጠኛ ነው። እስኪ እንየው ማናገር ይፈተና ለራሱ የሚሰጠው እይታ ትንሽ ተለቅ ይላል። እንግዲህ ሰዎች አጋጥሞኛል። ምናልባት በተወሰነ መልኩ እያየሁት ነው ኢንተርቪው ላይ እና ከፍ ያለ ነው ለራሱ የሚሰጠው አይ ማለት ባለኝ ነገር ኮንፊደንስ ያው ግን ማለት ሁሉም ሰው ባለው ነገር ኮንፊደንስ አይደለም ይሄ ማለት የሆነ ፋክት ማወቅ አለብን። ገባችኋል? እስኪ ከመሸጋገር በኋላ እንመጣለን። እኔ ላጲስ ነኝ ፕሮግራም ማብሪያ ማጥፋት ከጎኔ ደግሞ ሂፕሆፕ ራፕ ምንም የቀረው የለም የሚባል ከዚህ በዜማ አሁን ደግሞ ኪኒኔ የሚል አልበም በሁለት ውስጥ ለቆ ለማህበረሰቡ አድርሷል። አዳምጡለት ብያለሁ። ያልቀረው ነገር የለም። ከመሸጋገር በኋላ ተመልሰን ዛሬ እኔና የኪኒኔ አልበም ባለቤት አብረን የምንገኘው እስኪ ሌሎች ለምሳሌ በቲያትር ውስጥ በስዕል ወይም እንደዚህ የተባባሪ ጥበቦች ለምሳሌ ቲያትር ምናምን ውስጥ ያሳደፈው ነገር አለ? ቲያትር ነው ሙዚቃ ብቻ የምትሰራው? ኪቦርድ መሳሪያ ሙዚቃ መሳሪያ ምናምን ሌላ ምን መሳሪያ ሙዚቃ ምናምን አይ ግጥም ነው ዜማ ግጥም ሰራለሁ። እሺ እስኪ በጣም ከምትወደው ግጥም ነው ዜማ አንዱን እስኪ በልልን። አንተ በጣም ጨንቅ ብለን ይሰራው በጣም ወደዋለሁ በልልኝና አድማጭም ደግሞ አይተው ልክ አንዱ ስብል በልልኝ ሁሉንም ያው ተነስተን ነው። እሺ ይመችላል። ሁሉንም ለመስጠት ምናምን አሪፍ ነገር ለመስራት እንዳልኩሽ እስቲ በግል ያው ማለት ድምጽ የሚያስወጣ ሰው ትንሽ አካባቢ አሁን ይወጣ ነገር እንኳን እሺ ሐሳቤ ንግስት ይህንን ፓርት ማለት ነው እስካሁን 16 ላይ ደርሰናል። በደንብ እንድንሰማው የሆነ እንዳይፈጥንብን መለስ ላድርገዋ ወደ አንድ መለስ ላድርገውና የልቤ ሰው ያንቺን ባላውቀውም የኔን ይኸው የኔን ይኸው ስደክም ስለፋ ስሮ ድምፁ ደስ ይላል። በጣም ያምራል። ማርያም ቤዚ የሆነ ድምፅ ነው ያለው።
ካንቺው ይሆንልኝ ማረፊያዬ ማረፊያዬ ካንቺው ባደረገኝ ድምፁ በጣም ደስ ይላል። ማርያምን በቃ በጣም ደስ በቃ ካንቺው ባደረገኝ ካንቺው በቃ ካንቺው በቃ በጣም አሪፍ ፍሎ ያለውን እስቲ በልልኝ። በጣም የሚፈጥን ፍሎ ካለ እሺ፣ ይሄንን ማለት ነው። ይሄንን ፓርት በጣም በደንብ አድምጡት። ከዛሬውን ነገ በኋላ ነው የወጣው ዘፈን፣ ይሄንን ዘፈን ማለት ነው። ኬኒኔ የሚለው ዘፈን ከዛ በኋላ ነው የወጣው። እሱ በሁለተኛ አልበም ላይ ኬኒኔ ከወጣ በኋላ አትገባም አሉኝ ልጅ ሚካኤል ለቆ ነበር። ያው አብዛኞቹ እዛ አትገባም አሉኝ የሚለው አልበም ላይ አንዳንድ ተመሳሳይ ከዛሬው ነገር ያው አብዛኛው ጊዜ ልጅ ማይክ የሆነች ፍሎ አለችው። ድግስ ተደገሰ ግብር ተጣለልሽ ካባ ላይ ቁጭ ብለው እናትና አባትሽ እፉኝ ተሞላ አችም ደስ ይበልሽ እንደዚህ የሚል አይነት ፍሎ አለው እና ማለት እሱ በዛሬው ነገ የሚለው ዘፈን አብዛኛው ፓርት ላይ ተጠቅሞታል። ይሄንን ፍሎ ማለት ነው። ይሄንን ደግሞ ምን እያለን ይሁን እስኪ የሚጠቀመው ፍሎ በደንብ አመሳስሉት። እሺ እሱ ነው ተዘርፌ ያለው እያለ ያለው። እሺ አንቺ ነሽ ልቤ ትርታ ነይ 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 አንቺ ነሽ ሀሳቤ ጠዋት ማታ ነይ 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 አንቺ ነሽ ልቤ ትርታ ነይ 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 አንቺ ነሽ ሀሳቤ ጠዋት ማታ ነይ 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 አንቺ በቁም ገዳይ አንቺ ቆንጆ አማላይ ከሁሉም በላይ ምናይ ሱስ ሲሳይ እዚህ እዛ ተመላትሽ ባይን በልቤ ላይ ሁሉ ነገር ያንቺ ሆኗል ልብ ሰማችታ አንቺ አብራደጌ ልንገራችሁ እዚህ ጋር የሆነች አለች አንቺ ለኔ የምትል የልጅ ማይክ ከአልበሙ የሆነች ቪዲዮ የተሰራላት ፓርት አለችና እሷን ላሰማችሁ እና ከዚህ ጋር አመሳስሉት እና ይሄንን የወጣ በ2000 እሱ ያለው ከኮሮና በኋላ የወጣ ዘፈን ከኮሮና በኋላ የወጣ ነው። በ2000 አስቀድሞ ዘረፈኝ ያለው እንደዛ ነው የተረዳሁት እኔ ማለት ፍሎሙ ተመሳሳይ ነው የልጅ ማይክ እንደምናውቀው። እሺ እሷን ፓርት ላይ ድምጽ ላሰማችሁ ስሟት እዚህ እስኪ ወዲያ ሄደሽ ወዲህ ተመለሽ እቺ ፓርት ማለት ነው። ለኔም ደስ ይበለኝ ሰው ሁሉ እቺ ስሟት ስተም ይቀና አምላክ ልመና አንዲት የሰው መልካም አንዲት የሰው ቀና ሰው ሁሉ በልኩ ሆኖ ባለዝና የልብ ወዳጅ። እሺ ይህንን ዘፈን እንኳን ቪዲዮን ከተሰራለት 2017 ነው እሱ እያለን ያለው። ለይሄንን ቪዲዮ እንኳን ከአልበሙ በኋላ ነው የወጣው። ያኛው አልበም በ2000ዎቹ መጀመሪያ አካባቢ ነበር የወጣው። ይሄንን ደግሞ ቪዲዮን የተሰራው 2017 ላይ እሱ እያለን ያለው ደግሞ ከኮሮና በኋላ ማለት ነው። አትገባም አሉኝ ተመሳሳይ ነው የራፕ ፍሎ እና እሱን ለማለት ነው። እና እዚህ ጋር ያዝ ነው በቃ ማለት ማን እንደሆነ እንትኑ አውቀነዋል። እስኪ እንቀጥልበት። እሺ ከካይ በባይንስ ተመቶ በፀጉርሽ ተነድፎ በቅርጽሽ ተለክፎ ይልቤ ተጠልፎ ጎበዝ ነው። እንደዚህ ባይል አሪፍ ነበር። የራስ ጉዳይ ብሎ ጥሎ አንቺ ነሽ ልቤ ትርታ ነይ 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 እንደዚህ ነው። ያበደ ነው። በጣም ቆንጆ ነው። በነገራችን ላይ ቆንጆ። እሺ እናፍጥናት እቺ ፓርት ከማን ጋር ይመሳሰላሉ? ያካል ምኑ ድምጽ ከልጅ ማይክ ይላል። ምናልባት ይመሳሰላሉ። ያው ቤዝ ነው መሰለኝ። ቤዝ ነው ድምጽ ቤዝ ድምጽ ይመሳሰላል። ቤዝ ድምጽ ያው የሉም መስራት ድምጽ አይመችም። ድምጽ አይደለም መስራት። እንደዛ ነው። ከራስ ጋር ነው። ዛሬ እዚህ እያዝናናኝ ያለው ራሱን ፕሮሞትም እያደረገ ያለው እንግዲህ ከልጅ ማይክ ጋር ይመሳሰላል ይላል ብዬ ነበር አላለ። በኪኒን ያለም ይታወቃል። ኤም ሙሉ በቃ ላይ እሺ ለምን ላይ ታውቃለህ? ኤም በቃ በስም ውስጥ መጀመሪያ ከነበረ ስም ስልጣን ከጁኒየር ነው አላ እንደዚህ ነው አባሮ ከነኝ ውስጥ በቃ ይሄኛው ለሙዚቃ አላ ምሳሌ ሙዚቃ ነው ሙዚቃ ሁሉ ትያዛች እንደዛ እንደዛ ቤተ ከሙዚቃ ውስጥ ራስን የተናገኛለን ከአመታት በኋላ ቁጥሩ አንድ ሙዚቀኛ ሄሊኮፕተር ጀት ያለውና በሀብት ምናምን ነገር ሳይሆን በቃ በተደማጭነት በመወደድ ቁጥሩ አንድ ለመሆኑን ያገለግላል። ከማባይ እንሆናለን። አግብታል? ታገባለህ? የማግባት ሀሳብ የለኝም። እሺ ወደፊት ታገባለህ? በጣም ስኬታማ ሰው ያኔ ማስብበት ካገባህ ግን ሴት ታገባ አርት ላይ የምትረዳ ሴት አለ ታዋቂ ሴት ምናምን የምትረዳ እቺ ነገር በጣም ወሳኝ ነው። ነፃነትም ስለሚፈልጋት ብዙ ጊዜ እንደዚህ አይነት ሰዎች ነፃነታቸውን ይፈልጉት ጥበብ አይደል
ማለት ነው ግን ተረዳኝ ሲካለች እና ወደፊት ታያ አስቡ ከተባለ እሺ ማማ ማታ ነው ያላችሁ ሌላ ፒስ ነኝ ኤሚ በደንብ ግጥም አድርጎ ያዘኝና ስቴፕ ሙዚቃ እንደበገበኝ ፍቅርሽ እንደሳተ የሚለውን ሰምተን እንመለሳለን። በጣም ቆንጆ ቪዲዮ ክሊፕ ነው ወድጄዋለሁ። ብሶ በርታልኝ ይላል ማማ ማታ ነው ሌላ ፒስ ነኝ ኤማ ዛሬ ከአርትስ ቲቪ ጋር መልካም ከቆንጆ ቪዲዮ በኋላ ተመልሰናል። እኔን ያንገበገበኝ እንደዚህ ያልኩ ዛሬ ኢንተርቪው ጨርሰው ለማንኛውም መጨረሻ ማመስገን የምትፈልገው ያላንሷና ሀሳብ ካለ ይሄ ካለ ሰው የምታደርገው በጠይቄ ደስ ይለኛል የምትለው ካለ ማመስገን ማለት እንችላለን። ምስጋና ከዚህ በላይ ቆየው ልጨለብ ይችላል። እሺ ሳትልኝ በቃ ስራው ላይ ነበርኩ ነው ወላ ነገር ማለት ነው። ስራው ላይ ነበርኩ ኪኒኔም ላይ በዜማ ላይ ነበርኩ። ሰዎች አመሰግናለሁ። ላንተም በጣም አመሰግናለሁ። ቴንክ ዩ። እሺ አንድ ጥያቄ ከካናባሪዎች ነው የምትወደው? ጎበዝ ነው የምትለው ከካናባሪዎች? ከካናባሪ በነገራችን ላይ የዛሬ እንግዲህ ኤም ይባላል። በኪኒኒ አልበም እንግዲህ የዛሬ ዓመት መጨረሻ አካባቢ አወጥቶላችኋል። አዳምጡት ብሏል። ካሮት እና ቪዲዮአችን ያው እንዳየነው ይመስላል። አዎ በጣም የሚገርም ኤም ወንድማችን በጣም የሚገርም ድምጽ ነው ያለው። በቤዝ ሆኖ በጣም ደስ የሚል አሪፍ ቅላጼውም ራሱ በጣም ደስ ይላል። የሆነ አለ አይደል ኖርማል ዜማ ሲዘፍን በጣም ነው አሪፍ የሚጫወተውና በጣም ወድጄዋለሁ። ግን ይህንን አቅም ማለት ከሌሎች ጋር ማለት እነ ቴዲ አፍሮ እነ ጎሳዬ ተስፋዬ ሌሎቹን አርቲስት በማሳነስ ሳይሆን ማለት እነሱ በቃ ትልቅ አርቲስት ናቸው፣ ብዙ ተቀባይነት ያላቸው። ከነሱ ጋር የሆነ እነሱ የሆነ ዜማ ከሰሩልህ እዛ ላይ በፊቸሪንግ መልክ ራፕ በማድረግ ይሁን የተለያዩ አሪፍ ድምፅም ስላለው በእንደዛ መልኩ ቢጠቀምበት ሙያው እላለሁ ማለት ያለውን ታለንቱን በእንደዛ መልኩ ቢጠቀምበት አሪፍ ይመስለኛል። ይህንን የግሌ አስተያየት ነው። እናንተ ኮሜንት ላይ ይህንን የምትሉት የምታስተካክሉኝ ነገር ካለ ኮሜንት ላይ ያስቀምጡልኝ። በተቀረው በጣም በቃ አንዳንድ ነገሮችን ይደብራል እንጂ ኮንፊደንሱን በጣም ወድጄዋለሁ። ኮንፊደንሱ ግን ማለት የሆነ ክብር እያሳጣህ ሳይሆን ሌላውን እያከበርክ መሆን አለበት። ኮንፊደንስ አሪፍ ነው። በተለይ ደግሞ ያቺ ራፕ ላይ እንትና ነው አንደኛው ምናምን እኔ ራሱ ስለማልል ነው። ገባችኋ? አሁን አከብራለሁ። የተለያዩ አርቲስቶች አሉ እነ ቴዲዮ እነ ልጅ ማይክ የመጡበትን መንገድ ነው የሰሩበትን መንገድ አደንቃለሁ፣ አከብራለሁ። እና እሱን ማክበር አለብህ። ገባካ? እሱን ታከብራለህ። ከዛ በኋላ አንደኛ ማለት ትችላለህ። ምክንያቱም የእነሱን ዋጋ ማሳነስ የለብህም ማለት ነው። የግድ አድንቃቸው ሳይሆን የሆነ ሪስፔክት እና ማድነቅ የተለያየ ነው። ሪስፔክት መስጠት አለብህ። በተለይ ደግሞ ለአንጋፋ የሚባሉት ድምፃውያን እንደ ጎሳዬ ተስፋዬ፣ እነ ታምራት ደስታ፣ እነ ቴዲ አፍሮ እነሱን ማክበር ይኖርብናል። የሁሉም የአርቲስት አዳዲስ ዘፋኞችን እነሱን የሰሩበት መንገድ ነው እኛ የተኪ ሆነን እየሰራን ያለ ነው እስከሆነ ድረስ የእነሱን መንገድ የእነሱን የመጡበት ነገር የእነሱ ዝና ማክበር ቢቻልም ማድነቅ ይኖርብናል። ገባችኋ? እና ይህንን ይመስላል የዛሬ ቪዲዮአችን። ይህንን ቪዲዮ ያመጣሁት ብዙ በቲክታክ ላይ ብዙ እየተነጋገሩበት ስለነበረ ነው እና ለምን ዳሰሳ እናደርግበትም ብዬ ማለት በመሀል እየቆረጥኩኝ ላመጣው ነበርና እንዳያችሁት ቪዲዮ ሙሉ ለሙሉ ለመገምገም የሚመች አይነት ቪዲዮ እስከሆነ ድረስ ነው ሙሉ እንድናየው ያደረኩት። በሁለት ታይምስ ነው ያየነው። በ10 ምናምን ደቂቃ ነው የጨረስነው። እሺ በቀጣይ በተለየና በአዲስ ይዘት እስከምንመጣ ድረስ እናንተም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትጠብቁኝ እፈልጋለሁ እና የኔም ቪዲዮዎች ሁሌ በማክሰኞና በአርብ 1 ሰዓት በኢትዮጵያ አቆጣጠር ማታ ማክሰኞና አርብ ይለቀቃሉ። ጠብቁኝ። የተለያዩ ደስ የሚሉ በጣም እያነጋገሩበት ያለውን ዘፈን እንደዚህም አይነት ፖድካስት ምናምን ስናገኝ እዚህ የመጣውኝ ከእናንተ ጋር በደንብ ሪቪው እናደርገዋለን። የሀገሬ ልጆች እንዳልኳችሁ ብቻ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በሚቀጥለው እስከምንገናኝ ቸር ሰንብቱልኝ።